ትንሽ መኪና አርጎኝ ነበር ግን እንደ እግዚአብሔር ፍቃድ ተርፌያለሁ። ስሜ መለስ ጸጋዬ ይባላል። ሰላም ውድ ቻናል ቤተሰቦች፣ ዛሬም እንግዲህ ከዴቭ ከአፍላ ፍቅር ተዋናዩ ጋር የተደረገ ቆይታ ነው የምጋብዛችሁ። እስከ መጨረሻው ተከታተሉ። እንዲሁም ይህን ቪዲዮ ላይክ አድርጉት። እሺ ዴቭ ራስን ከማስተዋወቅ እንጀምር። ስሜ መለስ ጸጋዬ ይባላል። ሌላም ስም አለኝ ተመስገን ይባላል፣ ግን ይሄ ብዙም አይታወቅም። በደንብ የታወቅበት የካራክተር ስም ማን ነው? የካራክተር አለ ብዙ ቦታ፣ ግን ከህዝብ ጋር ያስተዋወቀኝ ዴቭ ነው፣ ዳዊት አፍላ ፍቅር ላይ ማለት ነው። እና በጣም ነው ደስ የሚል ካራክተር። እስኪ ስለ ዳዊት ካራክተር የሆነ ነገር በለን። ካራክተሩ ጨዋ ነው፣ የዋ ነው፣ መካሪ ነው፣ አስታራቂ ነው። ብቻ በጣም ደስ የሚል ካራክተር ነው። ወድጄው ነው የምሰራው በጣም። ልክ ነው፣ ያንተ ካራክተር በጣም ተወዳጅ ነው። እሺ ዴቭ የት ነው የተወለድከው? አዲስ አበባ አለም ባንክ ገብርኤል ሰፈር ነው የተወለድኩት። ለቤተሰብ የመጀመሪያ ልጅ ነህ? ለቤተሰቤ ሁለተኛ ልጅ ነኝ፣ ግን አንደኛ ብሆን ደስ ይለኝ ነበር፣ ግን ሁለተኛ ልጅ ነኝ። በደንብ ከህዝብ ጋር እንድትተዋወቅ አድርጎኛል ብለህ የምታስበው ስራ ምንድን ነው? በደንብ እንድታወቅ ያደረገኝ አፍላ ፍቅር ድራማ ነው። በጣም ደስ የሚል ድራማ ነው። በዚሁ አጋጣሚ ማታዩት እንድታዩት እጋብዛችኋለሁ። አፍላ ፍቅር ላይ እንዴት ካስት ተደረግክ ንገረን እስኪ። አፍላ ፍቅር ላይ በኦዲሽን ነው ካስት የተደረግኩት። ሁለት ነበር ነው ዛኔ፣ ግን አስቸጋሪ ነበር። ብቻ ግን በኦዲሽን አልፌያለሁ። አሁን ላይ ፍቅረኛ ምናምን ይዘሃል? የምትወዳት ልጅ አለችህ? ፍቅረኛ እንኳን የለኝም። አሁን ላይ ስራና ስራ ብቻ ነው። አሁን ላይ ስራ ሰርተን የራሳችን የሆነ ነገር መያዝ አለብን። ደግሞ ገና ነን፣ ገና ብዙ መስራት ይጠበቅብናል። እድሜያችንም ገና ነው እና የለኝም። ከሶሲ ጋር ያላችሁ ነገር ምንድን ነው? ለተመልካች ግልጽ አድርግ እስኪ። ከሶሲ ጋር እህትና ወንድም ነን፣ ግን በካራክተሩ ፍቅረኛሞች ነን። እንደ እህትና ወንድም ነው የምትያየው። እህቴ ነች። በጣም የተቸገርክበት ቀን፣ ህይወት ከብዶኛል ብለህ የምታስበው ቀን አለ? ህይወት ከብዳኛለች፣ ግን ያሸነፍኳት በፈጣሪ ነው። ልታጣቸው የማትፈልጋቸው 3 ነገሮች ንገረኝ። ግልጽ እኮ ነው። በህይወቴ ማጣት የማልፈልገው መጀመሪያ ፋሚሊ፣ ሲቀጥል ስራዬን በጣም ስለምወደው እኔ ስራዬን ማጣት አልፈልግም፣ ኪነ ጥበብን ማለት ነው። 3ኛ በቃ በዙሪያ ያሉትን በሙሉ ማጣት አልፈልግም። እዚህ ቦታ ለመድረስ የዋጋ ከፍያለሁ ብለህ ታስባለህ? በጣም ብዙ። ኧረ ብስማ ብቻ ኪነ ጥበብ ውስጥ ለመግባት ያው ኪነ ጥበብ ብቻ አይደለም ሌላም ዘርፎች አሉ፣ ግን የሆነ ቦታ ላይ ስትደርስ የሆነ መስዋዕትነት ትከፍላለህ። እና ያው እኔ በግልጽ መናገር ባልፈልግም በጣም ብዙ መስዋዕትነት ከፍያለሁ በጣም። እና ሁሉም ነገር በፈተና ሲያልፍ ደግሞ ጥሩ ነው፣ አሪፍ እድል ይሆናል። ስለዚህ መፈተናችሁን ደግሞ አትጥሉት እላለሁ በዚሁ አጋጣሚ። እንደው በጣም የተደሰትክበት እንዲሁም በጣም ያዘንክበት ቀን አለ? ብዙ ነው፣ ግን የተደሰትኩበትም ያዘንኩበትም ቀን ትዝ አይለኝም። ብዙ የተደሰትኩባቸው ነገሮች አሉ፣ ብዙ የተከፈውባቸው ነገሮች አሉ፣ ግን አሁን ላይ ምንም ትዝ አይለኝም። ከዘፋኞች የምትወደው ዘፋኝ ማን ነው? አብዱኪያርን በጣም ነው የምወደው በጣም። ቀጣይ ደግሞ ቴዲ አፍሮ። አብዱኪያር ሁሉንም ነው የምወድለት፣ ምጠላ የለም፣ የሚጠላ የለውም። ቴዲ አፍሮም እንደዛ፣ ግን መጀመሪያ አብዱኪያር በጣም ነው የምወደው። ከሴት የምትወደው አክተር? ሰላም ተስፋዬ በጣም ጎበዝ ነች፣ እኔ በጣም ነው የማደንቃት። ከወንድስ የማን አድናቂ ነህ? ከወንድ የማደንቀው ማንዴላ፣ ካሳሁን ፍስሐ፣ ማንዴላ። 3 ናቸው፣ 3ቱንም እንድጠቅስ ፈቀዱልኝ። ካሳሁን ፍስሐ፣ ማንዴላ፣ ግሩም ኤርሚያስ፣ አማኑኤል ሀብታሙ በጣም ነው የምወዳቸው፣ በጣም ነው የማደንቃቸው። መጀመሪያ ግን ካሳሁን ፍስሐ፣ ማንዴላ። አፍላ ፍቅር ላይ የምትወዳቸው አክተሮች አሉ? ግን የምነግራችሁ 6 ሰው ከፈቀዳችሁልኝ 3 ማለት ከሴት 3 ከሆነ፣ ግን ካልፈቀዳችሁልኝ መናገር አልችልም። የሚፈቅዱልኝ ከሆነ ነገር ልናገር። አይ ግዴታ ነው መናገር አለበት። እንደዚህ ሆኖ ግን ከባድ ነው። እኔ ማርያም በጣም ሁሉንም በጣም ነው የምወዳቸው በጣም። ግን ከወንድ ኤርሚያስ ደሳለኝ
ጁኒየር ስንታየው፣ ብሩክ ባህሩ በጣም ነው የምወዳቸው። ከሴት ደግሞ ቅድስት ለሚሳ፣ ቤተልሔም ኩምሳ እና ራንሳ። ግን ሁሉንም በጣም ነው የምወዳቸው። የምሬኝ ነው በጣም እዚህ ጋር እኔ መጥቀስ አልፈለኩም ነበር፣ ግን ስላስገደዳችሁኝ ነው። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሺህ ዓመት ኑሩልኝ። ከብሩክና ከሶሲ ትወና ላይ ይበልጥ ማን ነው ጎበዝ? ኧረ ባላ ኧረ ሁለቱም ይለያሉ። የምሬኝ ነው የምላችሁ፣ ሁለቱም በጣም ጎበዝ ናቸው። እኔ እንጃ እኔ መምረጥ አልችልም። በጣም ጎበዝ ናቸው ሁለቱም። በብዛት ከኔ ጋር የሚሰሩት ሁለቱ ናቸው፣ ግን ሁለቱም ለእኔ አሪፍ ናቸው፣ ቆንጆ ናቸው እና መጥቀስ አልችልም። የማንደላ አድናቂ ነህ? ከማንደላ የምትወድለት ዳያሎግ? ሲጀመር ያለበት ያስቃልም ያስለቅሳልም በሳቅ ማለት ነው። እና ማረሳለት ግን እቺ እንትን የሚላት አለ፣ እቺ ሲሽኮርመም እንደ ሴት ማለት ነው። እቺ ነገሩ አዲስ ሰው ላይ በቃ በጣም ነው ግድል እና እሱን ፓርት በጣም አረሰውም። የምሬኝ ነው በቃ ግድል ነው ያደርገኝ ማለት ነው። እና የወደፊት ህልምህ ምንድነው? ትልቁ ህልሜ አሁን እንደጠሯቸው እንደነሱ በቃ የሚገራርም ስራ ሰርቼ እንደነሱ መጠራት ነው ፈልገው። አሁን ባለበት ደረጃ ዩቲዩብ ላይ ነው መቀጠል የምትፈልገው? ወደ ሲኒማው ለመምጣት አላሰብክም? ዩቲዩብ ላይ ያው እንደ እግዚአብሔር ፍቃድ ነው። ልቆይም ትችላለህ፣ ላትቆይም ትችላለህ። እግዚአብሔር እንደፈቀደ ነው የሚሆነው። ግን ሲኒማ ላይ ብገባ ደስ ይለኛል። ሲኒማ ላይ በቃ የሚገራርም ስራ መስራት እፈልጋለሁ እንደ እግዚአብሔር ፍቃድ። ከአገራችን አክተሮች ጋር ስራ ብትባል ከማን ጋር ትሰራለህ? ይሄ እኮ ግልጽ ነው። በተለይ በቃ ከካሳሁን ፍስሐ ማንዴላ ከሱ ጋር ብሰራ ውስጥ እና ከግሩም ኤርሚያስ በቃ ከሶስቱም ጋር ከአማኑኤል ሀብታሙ ጋር ከእነሱ ጋር ብሰራ በጣም ደስ ይለኛል። ከሴት ሰላም ተስፋዬ፣ መስከረም አበራ ከእነሱ ጋር ብሰራ ደግሞ በጣም ደስ ይለኛል። እንደ እግዚአብሔር ፍቃድ ደግሞ እሰራለሁ። በህይወትህ የማትረሳው አጋጣሚ አለ? በዚህ ስራ ላይ ጤነኛ አብድን ስንሰራ የማረሳው አጋጣሚ አስፓልት ላይ የሆነች ሲን ነበረች የምንሰራ ሲን ስፖርት እያሰሯቸው ምናምን እና እሱ ጋር ለትንሽ መኪና አድርጎኝ ነበር። ግን እንደ እግዚአብሔር ፍቃድ ተርፌያለሁ። በምንድን ነው የምትዝናናው? ምን በማድረግ ትዝናናለህ? ጽሁፍ እሞክራለሁ እና አንዳንዴ እጽፈውና ሳየው ግጥም ይመስለኛል ድርሰት ጻፍኩኝ ብዬ ማለት ነው። እና አንዳንዴ ድርሰት እሞክራለሁ እና አሁን ግን አሪፍ እየሄደልኝ ነው። ድርሰቶቼ ቆንጆ ናቸው፣ ለሌላም ሰው እያሳዩኝ ማለት ለሌላ ደራሲዎች እና ቆንጆ ናቸው። አሁን እየተሻሻልኩ ነው፣ በሱ እደበራለሁ እና የሆነ ካራክተር ፈጥርና ዝም ብዬ እሱን ስሰራ ነው ሙሉ በትርፍ ጊዜ ማለት ነው። ፊልም ማየት በጣም ያስደስተኛል።